አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? የመዲወት ሰዎች ደህና ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? እንዴት ከረማችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ሰሞኑን ቪዲዮ ሰርች አላቅም ጠፍቻለሁ ማለት ነው። እና እንዴት ናችሁ? ያኔ ጠፍቻለሁ ቪዲዮ እንትን ብዬ አላቅም። ላይቭ ላይ እንኳን ያው እየገባሁኝ ነውና ላይክ ሰብስክራይብ ለምታረጉኝ ተምታበረታቱኝ አብሽሪ መዲ ለምትሉኝ እጅግ በጣም አመሰግናለሁኝ። አሁንም ላይክ ሰብስክራይብ ማድረጋችሁን እንዳትረሱ። ለመዲ ቤት አዲስ የሆናችሁ አበረታቱኝ፣ ላይክ አድርጉ ማለት ነው። ኢንሻአላህ ያው ዛሬ እንደዝፋ ብዬ መጣሁ ማለት ነው። ድምቅ ብዬ የት ልሄድ ነው? ከሆነች ጓደኛዬ ጋር ልሄድ ነው ማለት ነው። ጓደኛዬ ጋር ልሄድ ነው። እስኪ ያለውን አንዳንድ ነገር ውጩንም ማሳያችሁ ይሆናል እና ትንሽ ያው በመዳም ቤትም ሲኮን አይመችም ቪዲዮም ለመቀረጥ በብዙ መስዋዕትነት ከፍሌ ነው ቪዲዮ የምሰራው። መዳም ቤት ሁላችንም ያለንበት ህይወት ስለሆነ ሁላችሁም ታውቃላችሁ እና እናንተ ደግሞ አበረታቱን። ያው አዩኝ አላዩኝ ብዬ ተሽሎክልኬ ነው አብዛኛውን ጊዜ ቪዲዮ የምሰራው ማለት ነው። እና አበረታቱኝ፣ ግዳፋችሁ አይለኝ። አይቃ እስቲ ብቻ ነገሮቹ ከባድ ናቸው። ብቻ አልሐምዱሊላህ ረብል ዓለሚን። በሰው ቤት ሁሉም ነገር ይከብዳል። ጊዜም የለም ማለት ነው። ጊዜም የለም እና አበረታቱኝ። አንድ ወር በላይ ሆኖኛል። ያን ያክል ዩቲዩብ የተደራሽነት የለውም፣ ሰብስክራይብም ብዙ የለውም። ከአንድ ወር በላይ ሆኖኛል እና ብሌስ አበረታቱኝ፣ በእናታችሁ አበረታቱኝ እላችሁ እወዳለሁኝ። እና እስቲ አብረን እንጓዝ እላችኋለሁ። እንሂድ እስኪ አብረን እንሂድ እስኪ ወደ ጓደኛዬ ጋር እና ጓደኛዬ ጋር ሲሄድ ይሄንን የብርቱካን ኬክ ጋግሬያለሁ። ማሉ ጎረጎደብኝ፣ ይቅርታ አላሳየኋችሁም። እዚህም ፍራፍሬ ገዝቼ አዘጋጅቻለሁኝ እና እንደዚህ ፏ ብዬ ነው የሚሄደው ለመቋጠር እንዲመቸኝ እንዲህ አዘጋጅቻለሁ። እዚህም ኬክ አዘጋጅቻለሁኝ። ይሄንን ይዘን እንሄዳለን። እስኪ ውጭ ላይ ያለውንም አየሩን ድባቡንም ማሳያችሁ ይሆናል። አሁን ተቅሪባን 6 ሰዓት ሆኗል። በጊዜ መውጣት አለብኝ ከቤት ማለት ነው። ያው ሰዎቹ ዛሬ ስለሌሉልኝ ነው እንደዚህ ፏ እያልኩ ያለሁት። እንደ አጋጣሚ አሁን ዱባይ ምናምን ወጥተው ነው እና እስከ መጨረሻው አብራችሁን ቆዩ። ውጭንም ማሳያችሁ ይሆናል የኔ ወዶች። አበረታቱኝ። አይቀየን ስሰራ ልቀርጥላችሁ ነበረ፣ ግን ጊዜ በጣም ጠባብ ስለነበረ ቶሎ ብዬ ለመውጣት ስለፈለኩ ነው እላችኋለሁ። በሚቀጥለው አሳያችኋለሁ። እስቲ ያንን እኛ የምንጀርበውና በጣም ቆንጆና ጣፋጭ ከሆነ ይሆናል ብዬ አስባለሁ። ምቀርጥላችሁ ይሆናል ማለት ነው የኔ ወርቆች፣ የኔ ምርጦች። እና ላይክ አድርጉ አበረታቱኝ ማለት ነው። እሺ ውድ ቤተሰቦቼ እንዴት ናችሁ? አለው አልሐምዱሊላህ። እና በጧት ይሄን ይመስላል ማለት ነው። ዛሬ በጧት ወደ አዲቃ ቦታ ወጥቼ እዛ ትናንት እንዲያልኳችሁ ሆነ ቦታ ላይ መንበረ ብያችሁለ እዛ ድሬ ጓደኛዬ ጋር ድሬ አሁን በጧት መጣሁ ማለት ነው። ቪዲዮውን ለመጨረስ አልተመቸኝም ነበረ ትናንትና አብረን ቪዲዮውን መስራት አልተመቸንም ነበረ። አዲስ ቤት ተከራይታ ነበረ። እቃ ማስተካከል ምናምን ያኔ ቢዚ ነበርን ማለት ነው። ቢዚ ነበረን። እዛን ቪዲዮ አብረን አልቀረጥንላችሁም። አሁን ዛሬ ጠዋት ነው 9 ሰዓት ወደ ቤት እየተመለስኩ ነው እና ይሄን ይመስላል። እስቲ አብረን እንጓዝ ማለት ነው። ናይ ሀዲቃው ለምለሙ በጣም ደስ ይላል። ሙቀቱ ግን ትንሽ ለብ ያደርጋል ማለት ነው።
ሙቀት አለ፣ በጣም ሙቀት አለ። አሁን 9 ሰዓት ነው እንደዚህ የሞቀ። እኔ ብዙ ጊዜ ከቤት ወጥቼ ስለማላቅ ነው መሰለኝ። እና መጫወቻም አለ፣ ህጻናቶች መጫወቻ አካባቢ ያልኳችሁ አሪፍ እንትን ሀዲቃ ነው። ግን እውነት ለመናገር እኔ ሙቀት ተመጣ ከቤት ወጥቼ አላቅም። ሙቀት ተገባ ጭራሽ ነው የማልወጣው። ያኔ እንደዚህ ወጣኝ እንጂ ስራ ቦታ የሚያው ፎቅ ላይ ስለሆነ በጣም ቅዝቃዜ ነው ማለት ነው። እና ወላሂ በሙቀት የምትሰሩ ልጆች አላህ ያበርታችሁ፣ አላህ ያጠንክራችሁ፣ ጀግና ናችሁ እላችኋለሁ። እና ላይክ ሰብስክራይብ በማድረግ አበረታቱን እላችኋለሁ ውዶቼ። እና ከሀዲቃ ወጣሁኝ፣ ወደ ቤት መሄድ አለብኝ። ሙቀት ነው በዛ ላይ፣ ለዛ ነው። አመሰግናችኋለሁ፣ አብራችሁ ስለነበራችሁ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።